ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የናርዶስ ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን። ልዑል እግዚአብሔር የባህሪ ምስጋና ገንዘቡ የሆነ የቅዱሳን አምላክ ክብርና ምስጋና ይድረሰው። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ። ውድ ክርስቲያኖች ሐምሌ 7 ቀን ከምናከብረው ታላቅና ገናና ከሆነው እንግዲህ ደስታ ከተነገረበት የሰው ልጅ የልብ ሳቅ የሳቀበት በተለይ ደግሞ አብርሃም ሁለት መሰረታዊ ጉዳዮችን ያገኘበት ዕለት ነው ማለት ነው። ይህን ስናነሳ ዝም ብለን የምናወራው የምናገርለት ዕለት አይደለም። በጣም ልዩ የሆነ ዕለት ነው። በተለይ መሰረታዊ የሚባሉት የቤተክርስቲያን በዓላት መካከል የመጀመሪያው እና ዋነኛው ቅድስት ሥላሴ ሐምሌ 7 ቀን ነው። ይህ ዕለት ይህ በዓል እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ በዓል አይደለም። ከጥንት ከመሰረት ሲያያዝ የመጣ በዓል ነው። ስለዚህ ዝም ብሎ በሆነ ጊዜ በአንድ ጊዜ ተነግሮ በአንድ ጊዜ የሚያልቅ በአንድ ጊዜ ደግሞ የሚፈጸም በአንድ ጊዜ የሚያልፍ አይደለም። ዘመን የማይሽረው ከዘመናት በፊት የነበረ ወደፊትም ደግሞ ዘመናትን አሳልፎ የሚኖር ወደኋላ ቀረ ወደፊት ያልፋል የማንለው ትናንት ከጥንት አባቶቻችን ሲናገሩለት የመጣ ዛሬም እኛ ልጆቻቸው ይህንን ተከትለን ስንናገርለት የምንቀጥል ትውልድ የሚያዘክረው ክብረ በዓል። እንደሚታወቀው በዓሉ ቅድስት ሥላሴ ነው። እንግዲህ በአባቶቻችን አስተምህሮት መሰረት ጥቂት ነገር ልበላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች ሥላሴ ማለት እንግዲህ አንድ ክርስቲያን ሊያውቀው ከሚገባው እና ሊረዳው ከሚገባው አንዱ ነገረ ሥላሴ ነው። ምስጢረ ሥላሴን ያልተረዳ ክርስቲያን ሊኖር አይችልም። ምስጢረ ሥላሴን ያልተረዳም ክርስቲያን ደግሞ መኖርም የለበትም። ያ ማለት በስጋ ይሙት ማለት አይደለም። ግን አንድ ክርስቲያን ሊያደርጋቸው ከሚገባቸው እና ሊይዛቸው ከሚገባቸው ጉዳዮች አንዱ የሥላሴን አንድነት ሦስትነት ጠንክሮና ጠንቅቆ ማወቅ ግድ ይኖርበታል ማለት ነው። በጥቂቱ ብዙውን ሳይሆን በጥቂቱ። ምክንያቱም ምስጢረ ሥላሴን እመረምራለሁ ማለት አይቻልም። አባቶቻችን ሊቃውንትም እንደጻፉልን ነገረ ሥላሴን እመረምራለሁ ማለት አይቻልም። ምክንያቱም የአፍላጋት ነቃቸውን ወይም ደግሞ የፀሐይ መውጣቷን እንጂ የፀሐይ ከምን አንጻር እንዴት እንደምትወጣና በምን መንገድ መውጣት እንደቻለች የሚያውቅ እግዚአብሔር ብቻ ነው። ስለዚህ እኛ የሰው ልጆች የምናውቀው ምስጢር አለ። እግዚአብሔር በባህሪው የሚያውቀው በባህሪው ሽሽግ ሆኖ የሚኖር ምስጢር አለ። እሱ ምስጢረ እግዚአብሔር የሚባል ሲሆን የሰው ልጆች ግን የሚያውቁት ማለትም እግዚአብሔር ለወዳጆቹ የገለጠላቸው እና የሰው ልጆች ምስጢር አድርገው ተወዳጅ የሆኑ እግዚአብሔር የወደዳቸው ሕጉንና ስርዓቱን የጠበቁ ሰዎች የሚያውቁት ምስጢር አለና ያንን አለማወቅ ግን እንደ አንድ በደል ተብሎ ሊያዝ ይችላል። ስለዚህ ምስጢረ ሥላሴን በጥቂቱ እኔ ላስዳስሳችሁ እሞክራለሁ። ከስማቸው ትርጉም ጀምረን እስኪ እንነሳ። ሥላሴ ማለት እንግዲህ ሰለሰ ሶስት አደረገ ከሚል የግዕዝ ግስ የተገኘ ቃል ሲሆን ሥላሴ ማለት ሦስትነት ማለት ነው። በቤተ ክርስቲያናችን አተረጓጎም ደግሞ ሥላሴ ማለት አንድም ሦስትም ናቸው ብለን እንናገርላቸዋለን። ሥላሴ ማለት ምን ማለት ነው ብለን ስንናገር ሦስትነት ብለን እንናገርና ሥላሴ ስንት ናቸው ተብሎ ሲጠየቅ ሥላሴ አንድም ሦስትም ናቸው ብለን እንናገርላቸዋለን ማለት ነው። በዚህ መካከል አንድም ሦስትም ናቸው የሚለውን በደንብ ማየት አስፈላጊ ስለሆነ እኔ በጥቂቱ ላስዳሳችሁ።
ውድ የእግዚአብሔር ቤተሰቦች ሥላሴ አንድም ሶስትም ናቸው ስንል ዝም ብሎ እንደ ጳውሎስ እንደ ሲላስ ወይም ደግሞ እንደ ሌሎቹ ወይም ደግሞ እንደኔና እንደናንተ እንደ ሶስትነታቸው አይነት ሶስትነት አይደለም። ልዩ ሶስትነት ተብሎ ይነገርለታል። ቅድስት ሥላሴ ብለን ስንናገር ልዩ ሶስትነት፣ የተለየ የከበረ ሶስትነት ብለን እንናገርለታለን። እንደ ፍጡራን ያይደለ ሶስትነት ስለሆነ ልዩ ሶስትነት ይባላል። ውድ የክርስቶስ ቤተሰቦች ሥላሴ አንድም ሶስትም ናቸው ብለን ስንናገር እንግዲህ ሶስትነታቸው በምን ነው የሚል አስፈላጊ ጉዳይ አለ። የሥላሴ ሶስትነታቸው የመጀመሪያው ስም ነው። የሥላሴ ስም እንደሚታወቀው አበበ ከበደ እንደሚለው ስም በኋላ የተገኘ ስም አይደለም። ስማቸው ከአካላቸው ጋራ አንድ ጊዜ የተገኘ ጥንት የሌለው መጀመሪያ የሌለው ራሱ መጀመሪያ የሆነ ስም ነው እንጂ አካላቸው ተገኝቶ ስማቸው በኋላ የተገኘ አይደለም። የሰው ስሙ ሰው እንደሆነ ወይም ደግሞ የሰው ስሙ ሲፈጠር ሲሰጠው ከባህሪው ሰው ተብሎ እንደሚሰጠው ሥላሴ ማለት ሰው ተብሎ እንደሚሰጠው ነው። ምክንያቱም ሰው በእናቱ ማህፀን ሳለም ሰው ይባላል፣ ከወጣም በኋላ ሰው ይባላል እና ከመወለዱ ስሙ አይቀድምም። ስሙ ደግሞ ከመወለዱ አይቀድምም። ስሙና መወለዱ አንድ ጊዜ የተገኙ ናቸው። ስሙና ጽንሰቱ አንድ ጊዜ የተገኙ ናቸው። አካሉ ቀድሞ ስሙ አይመጣም፣ ስሙ ቀድሞ ደግሞ አካሉ አይመጣም። ሥላሴ ማለት በዚህ ልክ የሚታዩ ናቸው። የሚቀዳደም ነገር የላቸውም እና የመጀመሪያው ሥላሴ ሶስትነታቸው በስም ብለው ሊቃውንት አባቶቻችን ይናገራሉ። ለዚህም እንደ ጥቅስ የሚያቀርቡት የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። ሂዱ ዓለምን አስተምራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ እዚህ ጋር ሶስትነት ስማቸው እንደተጠቀሰ በመጽሐፍ ቅዱስ እንረዳለን፣ እናውቃለን ማለት ነው። እና ሥላሴ ስማቸው ማን ነው ሲባል አብ፣ ወልድ፣ መንፈስ ቅዱስ ተብሎ ይነገርለታል። ሥላሴ አንድም ሶስትም ናቸው ብለን ስንናገር ሶስትነታቸው የመጀመሪያው በስም ነው። ስማቸው ደግሞ አብ፣ ወልድ፣ መንፈስ ቅዱስ የሚል ነው። ሁለተኛው ደግሞ ግብር አላቸው። ሥላሴ ሶስትነታቸው በግብር ነው። እዚህ ላይ ብዙ ሊቃውንት ውሳጣዊ ግብርና አፋዊ ግብር ብለው ይናገሩለታል። እንግዲህ አፋዊ ግብር የሚባለውን እንየውና ውሳጣዊ ግብር የሚለውን ደግሞ እናየዋለን። አፋዊ ግብር የሚባለው የአብ ግብሩ መውለድ ነው፣ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ወልድ ከአብ ይወለዳል። የወልድ ግብሩ በተለየ አካሉ መወለድ ነው፣ ቅድመ ዓለም መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ስለዚህ በግብር ስንት ናቸው እንላለን? ሶስት ናቸው እንላለን። ይሄ አፋዊ ግብር ይባላል በምስጢረ ሥላሴ አስተምሮት። ውሳጣዊ ግብር የሚባል ደግሞ አለ። ልብነት፣ ቃልነት፣ እስትንፋስነት ወይም ደግሞ ክህነት ተብሎ ይነገራል ማለት ነው። ከወይነ ቃል፣ ከወይነ እስትንፋስ፣ ከወይነ ልብ ተብሎ የሚነገረው በምስጢረ ሥላሴ። ሌላኛው አካል ነው። እንግዲህ ሥላሴ አንድም ሶስትም ናቸው ብለን ስንናገር ሶስትነታቸውን የማብራሪያ ተጨማሪ አካል ነው። የአብ ፍጹም መልክ ፍጹም ገጽ፣ የወልድ ፍጹም መልክ ፍጹም ገጽ፣ የመንፈስ ቅዱስ ፍጹም መልክ ፍጹም ገጽ አላቸው ብለን እንናገራለን። አንድነታቸው ደግሞ እንዴት ነው ከተባለ አንድነታቸው እንግዲህ ሥላሴ አንድነታቸው አሐቲ ፈቃድ፣ አንድ መለኮት፣ አንዲት ፈቃድ፣ አንዲት ስልጣን ነው ያለቻቸው። ስለዚህ ምን ተብሎ ይነገራል? ይህንን ዓለም በመመገብ በመፍጠር በማሳለፍ አፍላጋትን በማመላለስ በማዳን በእነዚህ ነገሮች ሁሉ ሥላሴ ስንት ናቸው እንላለን? አንድ ናቸው ብለን ወይም ደግሞ አንድነታቸውን እንናገርላቸዋለን ማለት ነው። ስለዚህ ሥላሴ ስንት ናቸው ሲባል አንድም ሶስትም ናቸው ብለን እንናገራለን ማለት ነው። ውድ እግዚአብሔር ሰዎች በዚህ በሐምሌ 7 ቀን ክናነሰው ክብረ በዓል የመጀመሪያው የአብርሃሙ ሥላሴ ተብለው የሚጠሩበት በዓል ነው። ይሄ በዓል የአብርሃሙ ሥላሴ ስለ ሁለት ነገር የአብርሃሙ ሥላሴ ተብለው ይጠራሉ ማለት ነው። ውድ ክርስቲያኖች እንግዲህ ሥላሴ ስም አጠራራቸው ወደ ታች የምናየውና የምንመለከተው ሆኖ አብርሃም በዚህ ዕለት እንደሚታወቀው ሰይጣን ነገሮችን ሁሉ ማሰናከል ይወዳል። ያው ክርስትና ስንኖር
በእያንዳንዱ መስመር ላይ በእያንዳንዱ ሴንተር ላይ ሰይጣን መረቡን ይዘረጋል። እኛ ከመረቡ ውስጥ ከገባንለት ለማጥመድ ካልገባን ደግሞ ለማስገባት ተሞክሮውን ሁልጊዜ አያቆምም። ተስፋ የማይቆርጥ ቢኖር ውሻና ሰይጣን ነው። ተስፋ አይቆርጥም ሰይጣን። ሁልጊዜ አስተዋለሁ፣ ሁልጊዜ ኃጢአት ላይ እጥለዋለሁ፣ ሁልጊዜ አሰናክለዋለሁ፣ ተስፋ አስቆርጠዋለሁ፣ ነፍሱን አስጠፋዋለሁ፣ የኔ ባሪያ አደርገዋለሁ ብሎ መልፋቱን አያቆምም። ማን? ሰይጣን። ስለዚህ አብርሃም እንደሚታወቀው አንድ ድንኳን ሰርቶ እንግዲህ ሊቃውንት አባቶቻችን እንደሚናገሩት ተዘዋዋሪ ድንኳን ናት ይላሉ። ወይም ደግሞ ከብረት የተሰራች ናት ብለው የሚናገሩም የቤተ ጉባኤያት መምህራን አሉ። ተዘዋዋሪ ድንኳን ናት ተብላ ይነገርላታል። ግን ተዘዋዋሪ ድንኳን ሲባል የሚጠቀለል የማይጠለል ማትጠለናት የምትጠለናት ብለው ይናገራሉ። አብርሃም ድንኳን ሰርቶ ያለፈ ያገው የወጣ የወደውን አስተናግድ እንደነበረ በታሪክ እናውቀው። አብርሃም ብዙኃን ተብሎ የተነገረለት በወዲሁ ከእርሱ ዘር ሐረግ ተወልዶ ዓለምን ያዳነው የመድኃኒታችን የኢየሱስ ክርስቶስ ተጠሪ ሲሆን በመጀመሪያው ግን የሁሉ ሕዝብ አባት ተብሎ ይነገርለት የነበረው አንድ አባት ልጁን ይንከባከባል፣ ያበላል፣ ያጠጣል። ሲያበላ ሲያጠጣ አባት ተብሎ ይነገራል። አብርሃም ደግ፣ ሩሩህ፣ ቸር ስለነበረ በጣም ብዙውን ሕዝብ ይመግብ የነበረ አባት ነው። በብሉይ ኪዳን ጻድቅ የነበረ ብቻዬን ማዕደ እግዚአብሔር ያለ እንግዳ አይቆረስም ብሎ የሚያምን አምላኩን ፈልጎ ያገኘ አምላኩ ለሚፈልጉኝ ይገኛለሁ ያለ አምላኩ ደግሞ ለሚፈልገው ለአብርሃም ተገኝቶለት ተገልጦለት አብርሃም ከሚፈልገው ሐሳብ ላይ ከሚፈልገው ግብ ላይ የደረሰ ጻድቅ ጽኑና ትሁት አባታችን አብርሃም እያስተናገደ እንግዳ በመቀበል ነው የሚታወቀው። አብርሃምና እንግዳ እየተቀበለ ሳለ ሰይጣን እንዳልኳችሁ ማደናቀፍ ስራው ነውና አብርሃምን እንግዳ ሊያስቀርበት ሙከራ። ለዚህም ትልቅ ምክንያቱ አባቶቻችን እንደሚነግሩን ዘፍጥረት ምዕራፍ 18 እንደምናነበው ራሱን ገምሶ ሰይጣን እንግዲህ ከመንገድ ቁጭ ብሎ የቀድሞ አብርሃም አለ መሰላችሁ እና ይሁት እንግዳ ሲሄድ ራስ ፈንክቶ ደም አፍስሶ የሚሰድ ነው እያለ ሲመልስበት አብርሃም እንግዲህ ለ3 ቀናት ጾሙን እንደዋለ እንዳደረ መጽሐፍ ይነግረናል። ምክንያቱ ምንድነው? ያለ እንግዳ መሶብ አይቆርስም ነበረ የሚል ነው። ውድ ክርስቲያኖች፣ ከዚህ በኋላ አብርሃም እንደሚታወቀው አዝኗል፣ ተክዟል። ነገር ግን ይህን የተዘጋ በር መክፈት የሚቻለው ኃይሉ የባህሪው የሆነ ስነ ፍጥረታትን ቦታ ማስያዝ የሚችል ጠንካራ ነኝ የሚለውን ማድከም የሚችል ባለጸጋ ነኝ የሚለውን ማደህየት የሚችል ትልቅ ነኝ የሚለውን ትንሽ ነኝ ብሎ የሚያስበውን ደግሞ ትልቅ የሚያደርግ የተዋረደውን ከፍ የሚያደርግ ከፍ ያለውን ደግሞ ዝቅ የሚያደርግ እግዚአብሔር አምላካችን ያንን መንገድ መክፈት ስላለበት በአንድነት በሶስትነት ወደ አብርሃም ቤት ተስተናገዱ አጋዕዝተ ዓለም ቅድስት ሥላሴ ይለናል መጽሐፍ። ሥላሴ በአብርሃም በመምሪያ አድባር ስር ዛፍ ስር እንግዲህ መጽሐፍ እንደሚነግረን አብርሃም ርዕየ ሰለስተ ደወል፣ አብርሃም 3 ወንዶችን አየ፣ 3 ሽማግሌዎችን ተመለከተ። አብርሃም ወደ እነሱ ሄዶ ነው መልካም ፈቃዳችሁ እስከሆነ ከቤቴ ግቡ አረፍ በሉ ብሎ ሥላሴን ወደ ቤቱ እዟቸው መግባት እንደቻለ። በዚህ መካከል ላይ ሥላሴ አዝለህ ካላስገባ ልንገባ አንችልም፣ ደክሞናል፣ ከሩቅ ነው የመጣ ነው ብለው አብርሃም አንዱን አዝሎ ሲገባ 3ቱም እንደገቡ በመጽሐፍ ይነገርለታል። ባሪያህ ብሎ አንድነትን ኑ አረፍ በሉ ይልቀቃችሁ ብሎ ደግሞ ሶስትነታቸውን ራሱም እንደተናገረላቸው ይነገራል። እንግዲህ ወደ ቤት ገብተው አብርሃም ወዳጅ ነበረው። ወዳጁን ወይፈኑን ማለትም ጸጉሩ ያላረረውን ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ኮርማ እንዲያርድለት አድርጎ ያንን አምጥቶ ከማር ከወተት ጋር እንዳቀረበላቸው አጋዕዝተ ዓለም ቅድስት ሥላሴም በሉ ተብሎ በመጽሐፍ ተነግሯል። ግን ቅቤ እሳት ላይ እንደ መውደቅ ያለ ነው፣ አድራሻው አይታወቅም። አንድም ለአብርሃም የተገለጡት በሰው አምሳል ነው ብለው ሊቃውንት አባቶቻችን ይናገሩላቸዋል። አብርሃምን እንዲህ አድርገው የተዘጋ ቤቱን ከፍተው በመጨረሻ ላይ ግን ሳራን ትወልጃለሽ
የዛሬ ዓመት አመ ከመይወም ገብ ሀቤከ የዛሬ ዓመት እንደ ዛሬ ሁሉ ወደ ቤትህ እመጣለሁ ብለው አጋዕዝተ ዓለም ቅድስት ሥላሴ ሳራን እንዳበሰሩና እንግዲህ ካፈጁ በኋላ ልጅ እንደሚያገኙ ይስሐቅ የሚባል ልጅ እንደሚወልዱ የተነገረበት ዕለት ነው ውድ ክርስቲያኖች። ስለዚህ ሥላሴ ሳራን አብስረው ሳራም ምንም እንኳን ለመቀበል ቢከብዳትም ግን ለእግዚአብሔር የሚሳነው ነገር አለን ብሎ መልአኩ ቅዱስ ገብርኤል በዚህ በሐዲስ ኪዳን እመቤታችንን እንዳሳመናት አጋዕዝተ ዓለም ቅድስት ሥላሴም ሳራን አሳምነው እርሷም ደግሞ ለምን ሳቅሽ? አይ አልሳቅም ብላ እንደተቀበለችና አብርሃም ሁለት ነገሮችን እንዳገኘ የመጀመሪያው የተዘጋው በር ለጊዜው የእንግድነት በሩ ኋላ ግን የመጨረሻው ሰይጣን የዘጋው በር ቅዱስ ኤፍሬም ወሰጠጠ መጽሐፈ ዕዳነ የዕዳ ደብዳቤያችንን ቀደደልን ብሎ እንደተናገረው ሰይጣን የዘጋው የጋረደው መጋረጃ ያ መንገድ እንደተከፈተና እኔ ሕይወትና መንገድ ነኝ ብሎ እግዚአብሔር አምላካችን ያንን የተዘጋ በር የሕይወት መንገድ ያንን የተዘጋ የእንግድነት መንገድ የሕይወት መንገድ እንዳደረገው ለጊዜው የምንረዳ ነው። ለጊዜው ይስሐቅ ተበስሮ ይስሐቅን ሳራን አብስረው ይስሐቅ እንዲወለድ ሆኗል። በመጨረሻው ግን እመቤታችን ቅድስት ድንግል ማርያም ከሦስቱ አካላት አንዱ አካል ወልድ ዋሕድ በተለየ አካሉ ስጋ ለብሶ ስጋውን ቆርሶ ደሙን አፍሶ በዚህ ዓለም ይህንን ዓለም ለማዳን እንደሚወለድ የተነገረበት ዕለት ነው ማለት ነው። ውድ ክርስቲያኖች የምንይዘው ይሄ ነው። የመጀመሪያው ተዘግቶ የነበረው የሳራ ማህፀን መከፈቱ፣ መንገዱ የእንግድነት መንገዱ መከፈቱ፣ ሶስተኛውና የመጨረሻው ግን ወልደ እግዚአብሔር ምሳሌ የሆነው ይስሐቅ ተበስሮ እሱ እንዲወለድ መሆኑ በዚህ ዕለት የሚታሰብበት ዕለት ነው ማለት ነው። ውድ ክርስቲያኖች እንግዲህ እንደሚታወቀው እግዚአብሔር ወደ ሕይወታቸው ሊመጣ የቻለው ካላቸው ደግነት አንጻር ነው። አብርሃም ሕገ እግዚአብሔርን ይጠብቅ የነበረ እግዚአብሔር ያከበረው ከፍ ከፍ ያደረገው መጽሐፍ ሲነገር በአዲስ ኪዳን መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ተብሎ በመጀመሪያ የአብርሃም ልጅ ተብሎ እንዲጠራ የሆነበት ትልቁ ምክንያት አብርሃም አብሆሙ ሲባሉ በደግነት ይታወቅ የነበሩ እስራኤላውያን ደስ የሚሰኙበት የሁሉ ትምክህት መመኪያ የሆነ ቅዱስ አባታችን የአብርሃም ደግነቱ ነው። ስለዚህ የተራበ ባበላን፣ የተጠማ ባጠጣን፣ የታረዘ ባለበስ፣ የታሰረ በጠየቅን ቁጥር ውድ ክርስቲያኖች እግዚአብሔር በእንግድነት ወደኛ እንደሚመጣ የምናየውና የምንረዳው የምንገነዘበውና የምናደርገው ነገር እንደሆነ ለእኛም ይደረግልናል ብለን የምናምንበት አንዱ ትልቅ መንገዳችን እንደሆነ እንረዳለን ማለት ነው ውድ ክርስቲያኖች። ስለዚህ በዚህ ዕለት ሥላሴ ወደ አብርሃም ቤት በእንግድነት መጥተው ተዘግቶ የነበረውን የሳራን ማህፀን ከፍተውታል። ያልታየ ደስታ ታይቷል። ተዘግቶ የነበረው ሰይጣን ዘግቶት የነበረው መንገድ ተከፍቷል፣ ታይቷል። ሰዎቹ ካፈጁ በኋላ መውለድ እንደሚችሉ ሌላ የዓለም ትልቅ ደስታ የዓለም ትልቅ ተስፋ የሚሆን ነገር ተገልጿል ማለት ነው። በዚህ ዕለት ቅድስት ሥላሴ እንዲህ አድርገው ነው እንግዲህ ቅድስት ሥላሴ ብለን እንናገርላቸዋለን። ወደ ቀደመው ነገር ልመልሳችሁና ተወዳጆች እንግዲህ ሥላሴ ተብለው በሴት አንቀጽ መጠራታቸው ሴት እናት ልጇን መውለዷን እንደማትጠረጥረው ሁሉ ሥላሴም ይህንን ዓለም መፍጠራቸውን አይጠረጥሩም ብለው ሊቃውንት አባቶቻችን ይናገራሉ። ሌላኛው ሴት ልጇ ምንም ቢያጠፋ ቢበድል ይሙት ይጥፋ እንደማትለው አጋዕዝተ ዓለም ቅድስት ሥላሴም ከስነ ፍጥረታት መካከል ሰው እንዲጠፋ አይፈልጉም። ሌላው ሴት ልጅ ሩሩህ ሁናን ልጇን እንደምትመግበው አጋዕዝተ ዓለም ቅድስት ሥላሴም ሕዝብን በአጠቃላይ ስነ ፍጥረታትን በፀሐይ አብስለው በዝናብ አብቅለው የሚመግቡ መሆናቸውን እንረዳለን። እንግዲህ ልዩ ሶስትነት እንግዲህ በስልጣን በመመስገን በክብር ሥላሴ ሶስት ናቸው ብለን አንድ ናቸው ብለን ወይም ደግሞ ልዩ የአካል ሶስትነታቸውን ከመለኮታዊ አንድነታቸው ጋር አዋህደን ቅድም ያየነው ነው ማለት ነው። ተወዳጆች ክርስቲያኖች በዚህ በሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት ተገኝተው ቤታቸውን የአብርሃምን የይስሐቅንና የሳራን ቤት የአብርሃም የሳራን ቤት ባርከው እንግዲህ ይስሐቅ
የብሉይ ኪዳኑ ይስሐቅ የሐዲስ ኪዳኑ አማናዊ በግ ኢየሱስ ክርስቶስ እንዲወለድ አምሳል መርገፍ የሆነው ይስሐቅ የተነገረበት ዕለት ነው ማለት ነው። ስለዚህ እኛም እንደ አብርሃም ደግ፣ ሩሩህ፣ ቸር ሆነን ቅዱስ እግዚአብሔር ወደ ቤታችን እንዲመጣ ወደ ሕይወታችን እንዲመጣ ቋጠሯችን እንዲፈታልን ችግራችን እንዲያስወግድልን ያለቀስነውን ያነባነው ችግራችን ምድር ላይ ፈሶ እንዳይቀር እንዲቀበልልን እሱ መልካም ፈቃድ ይሁንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ ክርስቲያኖች ይህንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትመለከቱ እግዚአብሔር ስም አሳስባለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።